ከሚስቴ ጋርማ አብረን መኖር ከጀመርን 1 አመት አለፈን። እንዴ ባልና ሚስት ሆናችሁ እየኖራችሁ? አይ ተኪ ታዲያ መቼስ እህትና ወንድም ሆነን አንኖር እንዴ? ታዲያ ባልና ሚስት ሆናችሁ የምትኖሩ ከሆነ ሰርግ ምን አስፈልገ? ሰርግማ ያስፈልጋል። ለታሪክም ለቤተሰብም ለማህበረሰብም ግድ ነው። ወገኛ ነህ እና ለባለ ትዳሩ ወንድሜ ሚዜ ለሆነ ነው የመጣሁት። ያው እንደው መጣች። እንዴት ነህ? እኔ በጭራሽ አላምንም። በህልሜ መሆን አለበት። መቼም ናርዲናት ልትለኝ አይደለም አይደል? እመን፣ በህልም አይደለም ናርዶስ ነኝ። ኧረ አላምንም። አንተ ተቀበይ የሆነ ነገር በል ሳያመልጠኝ። ምንድነው የሚያመልጥ? የሚያመልጠኝንማ እሱን ጠይቂው። አንተ ፎቶ ሊያመልጠኝ ነው። የሆነ ነገር በላት። በቃ እናገራለሁ። ምን መሰለሽ ናርዲ፣ በተደጋጋሚ ፍቅረኛን አስተዋውቀኝ ያለች ጭቀጭቀኝ ነበር። ሲመጣ ሰርፕራይዝ እንዲሆን ብዬ ያንቺን ፎቶ አላኩለትም። የሲስተርን ጓደኛ ፎቶ ነበር የላኩለት። ወይኔ ሰራልኝ። በእውነት ማመን ያቃተኝ። አንተ ተቂ ተኮላ የግቢው ሸበላ። ምን ሸበላ ነኝ? ቀውላላ ነኝ እንጂ። እኔ ግን የሁለታችሁ ባልና ሚስትነት በጭራሽ ሊዋጥልኝ አልቻለም። እንዴት? ለምን ሊዋጥልህ አልቻለም? እንዴት ይዋጥልኝ? ያኔ ዩኒቨርሲቲ እያለን ለአንድ ደቂቃ ተስማምታችሁ አውርታችሁ አታውቁም። እንደውም በየምክንያቱ ስትገናኙ ጥል ነው፣ ለድብድብ መገባበዝ ነው። እኛ እናንተን በመገላገል አይደለ እንዴ ምን ደክመው? አዎ ያኔማ በጣም እንጠላላ ነበር። ከዛ ግን ታርቀን ነበር መሰል። አረ በጭራሽ መታረቅንማ አስባችሁት አታውቁም። በደንብ አስታውሳለሁ። ተመርቀን እስከምንወጣ ድረስ እስከምንለያይበት ቀን እንኳን ድረስ እየተገለማመጣችሁ ነበር የተለያያችሁት። ዋሻውን አርዲዬ አልዋሽም፣ ልክ ነህ። ያኔ እንደ ጠላት እየተያያችሁ ተለያይታችሁ ዛሬ ከ5 ዓመት በኋላ ልንጋባ ነው ስትሉኝ እንዴት ልመን? ልንጋባ ነው እያልን ማመን ካልቻል ስንጋባ ታምናለህ። አዎ እንደዛ ይሻላል። ወይ ዱብዳ። ደግሞ እኮ በስልክ ስናወራ የግቢ ወሬ በተነሳ ቁጥር ሁሌ ስላንቺ ሳነሳለት ሳልጠይቀው ቀርቼ አላውቅም። ግን እሱ አይነግረኝም። ሰራልኝ። ጀግና ነህ። ደብቄ እኮ አይደለም ተኪ። እንደኝ መሰለህ የእነሱ መስሪያ ቤት ማስታወቂያ አወጣ። ያው ደሞዙ አሪፍ ስለነበረ አፕላይ አደረግኩ፣ አለፍኩ። ምሰራበትን ቢሮ ሊያሳዩኝ ሲወስዱ በሰዓቱ ያየሁትን ማመን አልቻልኩም። ይሄን ምክትል ሆና የምትሰራ የነበረው ናርዶስ ነበረች። ያው አንድ መስሪያ ቤት ስትሰራ ተግባብቶ መስራቱ ግዴታ ስለነበረ ተግባብተን ይኸው ለዚህ ደርሰናል። በጣም ደስ ይላል። በእውነት ደስ ብሎኛል። ደስታዬ ደስ እንደሚልህ አውቃለሁ። እኔ ምን ናርዲ ሄዳ ነው? አልነገርኩም ለካ። የእሷ ሚዜ እኮ ከክፍለ ሀገር ነው የምትመጣው። ብቻ አደራ አንተ ያቺ ጭራቅ ማኪ እንዳትሆን። ተረሱ አይደለችም። እቺ የልጅነት ጓደኛዋ ነች። ግን እሷ ከሆነች ሚዜነት አደጋ ላይ እንደወደቀና ሚዜም እንደሌለ ወቅ። ኧረ ተኪ፣ የስንት ዓመት የተረሳ ታሪክ ዛሬም እንደ አዲስ ተረሳኩ። በቃ እርሰው። እኔማ እኮ ረስቼዋለሁ። ግን አለ አይደል ፈጣሪ ያሳየኝና እሷን ሳያት ለእሱ ያለኝ ጥላቻ ገንፍሎ ይወጣ። አንተ ተቄ ምን ነበር ያልከኝ? ሰውናት ጋኔ ላይ አይደለችም የሷ ሚዜ አላልከኝ? ናርዲ የባሌ ሚዜ ሰው ነው ብለሽኝ አልነበረ? እና ስታየኝ ሰው አልመስልም? ኧረ ለማፈር ሰው ነኝ ብለ እያሰብክ ባልሆነ አንተ የቤቱት እንስሳት ነህ። ድመት፣ ሚው፣ ውሻ፣ ዋው ዋው። አንቺ ጋማ ከብት እኔን ውሻ ላሳይሻ። ምን ታመጣለህ? ምንም አታመጣም። ተው እንጂ ተኪ፣ ቁጭ በል። ምን ሆነ ነው? ተው እንጂ አንተ ምን ነካ? ተይ ማኪ በቃ ረፍ። እሺ አሁን መከረ እኛ እኮ የጠራናችሁ ደስታችን ያስደስታችኋል፣ አብረን እንደሰታለን ብለን ነው። እቺን ቀንዳም ተኩላ ባጠሯት ኖሮ ደስታችን እጥፍ ድርብ ይሆን ነበር። አሁን ግን እድፍ በድፍ ሆነ። እኔ ግን በጣም ነው ያዘንኩባችሁ። እንዴት ከእንስሳት ጋር ትቀላቅሉኛላችሁ? እኔ ስለማዳይ ነው የሚመጡት እንግዶች እንጂ
ወይ የዛኔ ቡቹን እንሰራው እንዴ? ከጋማ ከብት ጋር ልቀላቀል? ወይኔ ተኩላ በቃችሁ። ሁለታችሁም ካሁን በኋላ ስትሰዳደቡ መስማት አልፈልግም። አዎ እስካሁን ዝም ያልናችሁ እኮ ዝምታችን ተሰምቷችሁ ዝም ትላላችሁ ብለን ነበር። እናንተ ጭራሽ ባሰባችሁ። ያለፈ የግቢ አመለካከት እስካሁን ይዛችሁ ስታንጸባርቁ ትንሽ አይደብራችሁ? በቃ ያ ጊዜ እኮ ትዝታውን ጥሎ ወደ ዛሬ አለፈ። አሁን ሁሉም ነገር ተቀይሯል። አዎ እኔና ናርዲን አታዩን? ፍቅርና ትዳርን በእኛ ማለት ጠብቁ ነበር? አትጠብቁ። ስለዚህ ከኛ ተማሩ። ትላንትን እርሱት። የሰርጋችን የደስታችን አድማቂዎች ናችሁ ብለን ነው አክብረን የጠራናችሁ። እናንተም አክብሩን። በቃ ተሰዳደቡ። እሺ ይቅርታ። ከዚህ በኋላ በእናንተ ፊት አይደለም አፌን አውጥቼ በውስጤ ራሱ አልሰድባትም። ይቅርታ። ደስታችሁን መረበሽ አንፈልግም። ለስድቡም ለድብድቡም መፍትሄ እንሰጠዋለን። ተመልከቷት። ጭራሽ ድብድብም ታስብልኛለች። ወይኔ አንበሳው። በቃ ዝም በል። ሁለታችሁም ምክራችንን አክብራችሁ ዝም ስላላችሁ እናመሰግናለን። አው አሁን ወደ ሰርጋችን ጉዳይ ወደ ማውራት እንለፍ አይመስላችሁም? እንዴ አንቺ ሴት የምታወሪውን ወሬ ግን ታውቂዋለሽ? ግራ ጋባሽን እኮ። ግልጽ እኮ ነው ያወራሁት። ተቀባ። አውቀ ካልሆነ በስተቀር መቼም አልረሳኝም አይደል? ማርታ ነኝ። እንዴ ኧረ እኔ ማርታ የምትባል ሴት አላውቅም። ካለ ዛሬም ጭራሽ አይቻት አላውቅም። ተው ተቀባ። አርግዛለች ብላ አትካደኝ። ያደረግነውን ሰው ባያየንም ፈጣሪ አይቶናል። ያንተ ልጅ በወዴ ተሸክሜ አትካደኝ። ምንድነው የምታወሪው? የት ነው የምታውቂው? የምታውቂውን በትክክል አስረጅ። ናርዲ እኔ በጭራሽ አላውቃትም። አንተ ዝም በል እንዳታወራ። አንቺ የምታውቂውን ቀጥ ሚስቱ ናርዶስ እንደሆንሽ ልትጋቡ የሰርጋችሁንም ቀን እንደቆረጣችሁ ዝግጅታችሁንም እንደጨረሳችሁ ሰምቻለሁ። በዚህ ሰዓት ባልመጣ ደስ ይለኝ ነበር፣ ግን ምን ላድርግ የችግር አለንጋ ገረፈኝ። አንቺ ይሄን እንዴት ልታውቂ ቻልሽ? እሱን የነገረኝ። ምን? እኔ በጭራሽ አልነገርኳትም። አብሬያትም አላደርኩም። ይቺን ሴት አላውቃትም። ናርዲ ዝም በል አልኩህ። አብራችሁ ያደራችሁበትን ቀን በትክክል ልታስታውሽልኝ ትችያለሽ? አዎ ቀኑን አስታውሰዋለሁ። ሐኪም ቤት ሄጄ እርጉዝ መሆኔን ሲነግሩኝና የስንት ወር እንደሆንኩ ሳቅ ወደ ኋላ ተመልሼ ስቆጥረው እኔና እሱ አብረን ያደርንበት የዛሬ 6 ወር ግንቦት 30 ነበር። አረ ምን አይነት አይን ያወጣ የውሸት ፈጠራ ነው! ናርዲ አትመኛት ባክሽ። ዝም በል ውሸታም ቅሌታም አንተ ነህ። ተወርደህ አዋረድከኝ። አንቺ ሴት የት ነው የምታውቂኝ? ማን ይላከሽ? ተናገሪ እንጂ። ለምን ሆነ? ከቤቱ ውጭልኝ፣ አስወጣልኝ። በቃ እኮ እሺ ተረጋጋ። ትወጣለች። እሷን እንትን በላት። አስወጣልኝ፣ አስወጣት። ተረጋጋ። ቆይ አንዴ ተረጋጋ። አንድ ነገር ሳላረጋ ተረጋጋ። በቃ ተረጋጋ። እኔ እኮ አምኜው ታምኜለት በፍቅርና በደስታ የሰርጌን ቀን በጉጉት እየጠበቁ ነበር። ከኔም አልፎ ቤተሰቦቼ በጉጉት እየጠበቁ ነበር። እሱ ግን እኔን አዋረደኝ። ናርዲ በእናትሽ ተረጋጊ። እውነት እኮ አልተረጋገጠም። እሷ ብር ፈልጋ መጣ ቢሆንስ? አልዋሸችኝም። እንደተናገረችው ከሆነ የእውነቷን ነው ማለት። እሷ ባለችው ቀንና ምሽት እኔና ማዘር ጋር ለ3 ቀን ሂጄ ነበር። ናርዲ የምታወሪው ነገር ቀኑ ድንገት ሊገጣጠም ይችላል። ከሷ ጋር ማደር አለማደሩን እርግጠኛ መሆን ይከብዳል። አይ እርግጠኛ የሆንኩባቸው ነገሮች አሉኝ። ምንድን ናቸው? 3ቱንም ቀንና ምሽት አሁን ወደ ኋላ መለስ ብዬ ሳስባቸው 2ቱንም ቀን ማታ ማታ የተደዋወል ረጅም ሰዓት እያወራን ነበር እንቅልፍ የሚጥለን። እሺ። አንደኛው ቀን ግን ከማታው ጀምሮ ጠዋት ቢሮ እስከሚገባ ድረስ ስልኩ ዝግ ነበር። እንዴ ለምን እንደዘጋ ጠይቀሽው ነበር? ስልኬ ዘግቶ ቢሮ ገብቼ ስልኬን ቻርጅ አድርጌ ይሆናል። አልጠረጠርኩትም፣ አመንኩት። ይሄ ነገር ለማመን ግራ ያጋባል። ምንም ግራ ያጋባም። በትክክል አብሮት አድሯል። ምክንያቱም ከ3 ቀን ማታ ስልኩ የዘጋበት ቀን ልጅቷ ያለችው ቀን ነው። እሱ ግን ልጅቷ ቀኑን ከነ ሰዓቱ ስትናገር እንኳን ለመደናገጥ አልሞከረም። ሽንጡን ገጥሮ ውሸት ነው እያለ እየተከራከረ ነበር።
እሱ ወይ ጠጥቶ ቀኑ ረስቶታል፣ እኔም የማላስታውስ የረሳሁት መስሎት ነው ይሄ ከሃዲ። እስኪ ለማንኛውም እኔ እሱን ላናግረውና የሚለውን እንስማ። እኔ እቺን ልጅ ካለ ዛሬ በጭራሽ አላቃትም። አታምኑኝም እንዴ? ይኸውልህ ተቂ፣ እኔ ጓደኛም ወንድምህም ነኝ። እኔ አመንኩ ማለት ናርዶስ አመነች ማለት አይደለም። ናርዶስ ከመጠን በላይ አምናታለች። እንዴት አንዲት ሴት ከየትም መጣ እሱን ያስረገዘኝ ስላለች ታምናለች? ለማረጋገጥ አትሞክርም እንዴ? መጀመሪያ እኮ አላመነቻትም፣ አልተቀበለቻትም ነበር። ግን ቀኑን፣ ሰዓቱን፣ ወሩን ሁሉን ነገር በስነ ስርዓት ስትነግራት በአንድ የተቀበለቻት። ታዲያ እኮ በቂ ምክንያት አይደለም። እኔ እኮ ባሏ ነኝ። እኔንም ልጠይቀኝና ልሰማኝ ይገባል። እኔ ግን ግራ የገባኝ ነገር ልጅቷ ቀኑን፣ ሰዓቱን፣ ወሩን በስነ ስርዓት ስትነግራት ናርዲ በአንዴ ልታምናት የቻለችበት ምክንያት ምንድን ነው? የሆነ የምታውቀው ነገር አለ? አስታወስኩት። ቀን ለ3 ቀን ቤተሰቦቿ ጋር ሄዳ ነበር። በቃ ለዚህ ነው ናርዲ ልጅቷን በአንዴ እንደነገረቻት ያመነቻት። በደቂቃ ልዩነት ተለወጠች። እውነቷን ነው። በቃ ምንድን ነው የምታወራው? ቀኑ ስለተነገራት ማመኗ ምኑ ላይ ነው እውነቱ? ምን ሆነሃል ተቂ? ይሄ እኮ በቀላሉ ያሳምናታል። እሷ የለችም፣ አንተ እዚህ ብቻህን ነበርክ። በቃ ሲደብር ከልጅቷ ጋር ፈታ ብላ አደርክ። አንተ በሽተኛ ነህ እንዴ? የምታወራው ነው እንጂ አደርክ አትበለኝ። እኔ 3ቱንም ቀን ቤቴ ነው ያደርኩት። አንተ እኮ እቤት አድረህ ሊሆን ይችላል። እሷ ግን በተነገራት መሰረት ስታስበው እቤት አላደርክም ብላ ደመደመች። በምን እርግጠኛ ልትሆን ትችላለች ቤት ማደርና ለማደር? 3ቱንም ቀን ቤት ማደሬን በደንብ ታውቃለች። እስኪ ለምሳሌ ንገረኝ። ለምሳሌ 3ቱንም ቀን ማታ ማታ እንቅልፍ እስኪያዳፋን ድረስ ነበር በስልክ የምናወራው። እርግጠኛ ነህ ግን ተቂ? የሆነ የረሳኸው የደበቅከው ነገር የለም? በጣም እርግጠኛ ነኝ። የረሳሁትም የደበቅኩትም ነገር የለኝም። እሺ እንግዲህ እንደዛ ከሆነ ሄጄ አስረድቼ ለማሳመን ልሞክር። በቃ አንድ ያዋርዶኛል፣ ሰርጉም ቀርቷል። በቃ ጥንቅር ይበል። ናርዲ እስኪ ተረጋጊ። ሰርግን የሚያክል ትልቅ ነገር እንዲህ በቀላሉ ይቅር ማለት እንደ ቃሉ ቀላል አይደለም። በጣም ከባድ ነው። ከባድ ቢሆንም ከኔ ጉዳት አይበልጥም። እየወደድኩት እያመንኩት የካደኝን ሰው ብሞት አላገባም። ናርዲ አረቀሽ ማሰብ መቻል አለብሽ። የእሱም ያንቺን ቤተሰቦች ሰርጋቸውን በጉጉት እየጠበቁ ቀረ ሲባሉ እንዴት ሊጎዱ እንደሚችሉ አስቢ። በጎረቤት በመንደርተኞች ፊት አንገት ይደፋሉ። ቡና መጠጫና ወሬ ማጣፈጫ ነው የሚሆኑት። አውቃለሁ በጣም እንደሚያዝኑ፣ ግን ከአቅሜ በላይ ነው። ምንም ማድረግ አልችልም። ከዚህ በኋላ አይናቸውን አላይም። አይደለም ናርዲ፣ ከመወሰንሽ በፊት ተረጋግተሽ ማሰብ መቻል አለብሽ። ምንድን ነው ማስበው? በይሉንታ ታስረሽ የካደሽን የገደለሽ ሰው አግቢ እያልከኝ? እንደዛ ማለት አይደለም ናርዲ። እና ምን ሁኝ እያልከኝ ነው? ምን መሰለሽ ናርዲ፣ በኋላ በውሳኔሽ እንዳትቆጪ የተፈጠረውን ነገር እንዴት ተፈጠረ፣ በምን ተፈጠረ ብለሽ ብታጣሪ እርግጠኛ ብትሆኝና ከዛ በኋላ ብትወስኝ አይሻልም? ምንም ማጣራት አያስፈልግም። ልጅቷ ልክ ነች። ቀኑንም ሰዓቱንም በትክክል ነግራኛለች። እሱ ግን ልክ አይደለችም፣ ዋሽታለች እያለ ነው። አንቺ እዚህ ነገር ላይ እንዴት እርግጠኛ ልትሆኝ ይቻልሽ? እሷ አብሯት እንዳደረ የነገረችኝ ቀን ማታ ስልኩን ከ1000 ጊዜ በላይ ስሞክረው ነበር፣ ግን አይሰራም። ጠዋት ከፍቶ ነው ያወራኝ። መብራት የለም ስልኬ ቻርጅ ዘጋ ብሎ። አልገባኝም እያልሽው ያለሽው ነገር ከ3ቱ ቀናቶች ውስጥ ነው ወይንስ ሌላ ቀን ነው? ሁለቱን ቀናት እስከ እኩለ ሌሊት ድረስ እያወራን ነበር። አንዱን ቀን ግን አላወራንም። ምን እያልሽኝ ነው? እሱ እኮ 3 ቀን ቆየች። 3ቱንም ቀን እቤት እንዳደርኩም እንደነበርኩም በትክክል ታውቃለች ነው እያለ ያለው። ውሸታም ከሃዲ በለው። እሱ ጠጥቶ አድሮ ሊረሳው ይችላል። እኔ ግን አንድም ነገር አልረሳሁም። ለዛም ነው እርግጠኛ ሆንኩት። እንዴት ተቀባ? ናርዲ እኮ ያልሆነውን ሳይሆን በትክክል የሆነውን ነው የተናገረችው። በትክክል የሆነውን አይደለም የተናገረችው፣ ያልሆነውን ነው ያወራችው። እመኚኝ በፈጠረሽ። እኔ እንዴት አምናለሁ? እሷ ያላመነችን ላምና አልችልም። እሷ እኮ የምትለው ማታ ስልኩ ዘግቷል፣ ከዛ በኋላ ጠዋት እንዳወራሃት ነው የነገረችን። ኧረ በጭራሽ ታስታለች። በእርግጥ ስልኬ ቻርጅ ዘግቶ ነበር እና
ቻርጅ ከዘጋብህ ልክ ነች ማለት ነው። ስለዚህ እውነቷን ነው፣ አላዋራሃትም ማለት ነው። አዎ እንደ ሁለቱ ቀናት ረጅም ሰዓት ሌሊት ላይ አላወራንም። በግምት ከ3 ሰዓት እስከ 3 ተኩል እያወራን ስልኬ ቻርጅ ዘጋ። ለምን ቻርጅ እስኪዘጋ ጠበቅ? እስኪ ምክንያትህን አስረዳኝና እኔም ላስረዳት። ለምን መሰለሽ? የቻርጅ ኬብሌ አጭር ስለነበረ ሰክቼ ማናገር ስለማልችል ዝም ብዬ ማውራቱን ቀጠልኩ። እሺ ሌላ ጥያቄ፣ ባትሪ ሊዘጋ ነው ብለህ ለምን አልነገርካትም? በምናወራው ወሬ በጣም ተመጽጬ ስለነበር እንደዛ ማለቱ ምንም ትዝ አላለኝም። እሺ አሁንም ሌላ ጥያቄ፣ በወሬ ተመስጣል። እሺ ያሳምናል። ከዛ በኋላ ለምን ቻርጅ አድርጋ አልደወልክላትም? ለምን ቢሮ ከሄድክ በኋላ ደውል አዋራሃት? ወዲያው ቻርጅ አደረኩት። ገና 1% ከማድረጉ መብራት ጠፋ። መብራት ይመጣል ብዬ ብጠብቅ ብገላበት ሳይመጣ ቀረ። ጠዋት ቢሮ ገብቼ ስልኬን ቻርጅ አድርጌ ደወልኩላት። እውነቱ ይሄ ነው። ወይ ጉድ! እኔማ በጭራሽ ጓደኛዬ ይሄንን አያደርግም ብዬ አንቺ ልክ አይደለሽም ብዬ ነበር ያሰብኩት። ተኬ አንድ ጥያቄ ልጠይቅ ስለኔ። ችግር የለውም ጠይቂኝ። ስላንቺ ምን መሰለ፣ እኔ እናንተ ግቢ ያለን በጣም እንቀራረባለን። የምናወራው በነፃነት እንደ ወንድና እንደ ሴት ጓደኛሞች ነበር። ሚስጥር እነግርሃለሁ፣ ሚስጥርህን ትነግረኛለህ። የልብ የልባችን ሳንደባበቅ በግልጽ እናወራ ነበር አይደል? እንዴ ናርዲ፣ ስለኔና ስላንቺ የግቢው ተማሪም መምህርም ሁሉም ሰው ነበር የሚያውቀው። በጣም ትክክል። እና በዛም በጓደኝነታችን ጊዜ ሰዋሽ፣ ተማሪ ሲወነጅል፣ ስጣላ፣ ስሳደብ፣ ለትምህርት ትኩረት ከመስጠት ውጪ ለሱስ፣ ለወንድ፣ ለመጥፎ ነገሮች ትኩረት ስሰጥ አይተህብኝ ታውቃለህ? እረ በጭራሽ አንድም ቀን አይቼብሽ አላውቅም። የሁል ጊዜ ጥልና ጥላቻሽ ከተቀባ ጋር ብቻ ነበር። ልክ ነህ። በጣም አመሰግናለሁ። ስለዚህ የሌለብኝን በውሸት የመወንጀል ባህሪ ከየት አምጥቼ ይናገራሉ? በጭራሽ ከየትም አታመጪ። በትክክል አምኜሻለሁ። መጀመሪያም የእሱን ወሬ አምኜ ነው አንቺ ልክ አይደለሽም ብዬ ያሰብኩት። በጣም ይቅርታ። ልክ ባልሆንማ ጥሩ ነበር። ሁሉም ነገር ስህተትና ውሸት ቢሆን ግን መሆን አይችልም። በጣም ነው ያዘንኩበት። ለማንኛውም ናርዲ አምኖ መቀበል ስላለበት ቁጭ ብላችሁ ተነጋገሩና አሳምኘው። እነግረዋለሁ በደንብ። ሰርጉ እንደተሰረዘም እነግረዋለሁ። እኔ እኮ ግራ አጋባችሁኝ። እሷ የምትለውና አንተ የምትለው ጭራሽ የተራራቀ ነው፣ አይገናኝም። እንዴት? እሷ ከልጅቷ ጋር ሙሉ ለሙሉ እንዳደርክ እርግጠኛ ነች። ምክንያቱም እሷ ያለችውና ልጅቷ ያለችው ግን ተገጣጥሞላታል። ማኪ በፈጠረሽ መቼስ በመሀል ብንለያይም ከአመታት በፊት ግቢ እያለን ከእሷ ይልቅ የምቀርበው ማወራው ከአንቺ ጋር ነበር አይደል እንዴ? ይሄማ ምን ጥያቄ አለው? እንደኔና እንዳንተ ከግቢ ውስጥ የልብ የልቡን የሚያወራለ እንዴ? ሁሉም ሰው እስከሚያወራብን ድረስ። ትክክል። ንገሪኝ እስኪ ብዙ ሚስጥሮችን ብዙ ነገሮችን እየተነጋገርን እየተመካከርን በዛን ወቅት ያልተፈጠረ የውሸት ወሬ ፈጥሬ የተንኮል የጥፋትና የክፋት ወሬ እና ስለ ሌላ ሴት አውርቼ ይዘሽብኝ አይተሽ ታውቂያለሽ? ወይ ታውቂ ምን ሆናል? ስለ እውነት ብዬ እናገራለሁ። አሁን ካልካቸው መጥፎ ነገሮች አንዱንም አይቼብህም ሰምቼብህም አላውቅም። አመሰግናለሁ ማኪ። እኔም ዛሬ ከትላንቱ የበለጠ ታማኝ ነኝ። ውሸት፣ ማታለል፣ ሌላ ሴት መመኘት አስቤውም አላውቅም። ጭራሽ አላስብም። ከልቤ ነው ማፈቅራት። በጣም ያሳዝናል። ሁሉም ነገር አሁን ተረዳው። ናርዲ ልክ ነች ብዬ አስቤ ነበረ። አሁን ግን ልክ እንዳልሆነች ገባኝ። በጣም አመሰግናለሁ ማኪ። ግን በዚህ ፍጥነትና ደረጃ ልጅቷን አምና ትቀበላለች ብዬ አላሰብኩም ነበር። እኔም አስደንግጣኛለች በውሳኔዋ። የምን ውሳኔ? ሰርጉን የመሰረዙን። ምን? ዝም በል አትከል ከሃዲ። አንተን ሰው ብያምኝ የዚህ ቤት አብሬ መኖሪ ቤተሰቦችን አንገት ልታስደፋ ባመንኩ ባፈቀርኩ ይሄ ሁሉ በደል እኔ ምን አደረግኩኝ? ኧረ በፈጠረሽ ናርዲ፣ ለምን ራስሽን ብቻ ትሰሚያለሽ? እኔንም አዳምጪኝ ላስረዳሽ። አልሰማህም። ምክንያቱም አላደረግኩም ብለህ ከመካድ ውጭ ምንም እውነት አትናገርም። አንቺም ትክክል አይደለሽም። ምክንያቱም ያን ቀን ማታ ተደዋውለን እያወራን ነው ስልኬ የዘጋው። ኧረ በስመ አብ! ቅሌት ሳያንስ ሌላ ያገጠጠ ውሸት። አልዋሸሁም። እኔ በጣም እርግጠኛ ነኝ። አንተ ዝም በል።
ራስ አስታውስ። ሰክረህ ስለተኛ ሴት ስታስብ የረሳኸው አንተ ነህ። እኔ ከትዳሬ ውጭ ምንም ነገር ስለማላስብ አንዲት ነገር ማድረስ። ኧረ ተይ ተይ፣ አስቢበት ናርዲ። በኋላ በውሳኔ ትጸጸችበታለሽ። ስማ፣ በውሳኔ አልጸጸትም። የምጸጸተው ባለጌ ወራዳ ልክስክስ መሆንህን ሳላቅ የቤተሰቦችን አንገት ማስደፋቴ ብቻ ነው። ከምር በቃ እውነት ሰርጉን ለመሰረዝ ወሰንሽ ማለት ነው? አታፍርም ስትጠይቀኝ? ወልደህ እናትና ልጅ እስከምታመጣልኝ ልጠብቅ? ፈጣሪ ስለሚወደኝ ነው ከሰርጌ ቀን በፊት ጉድህን ያጋለጠ። ከአሁን በኋላ ሰርጌ የለ አብሮ መኖር የለ። ናርዲ፣ በሰርጉ መቅረት እኮ የሚያዝኑት የአንቺም የኔም ቤተሰቦች ናቸው። ኧረ እባክህ፣ ያንተ ቤተሰቦችማ ለምን ያዝናሉ? እንደውም በጣም ይደሰታሉ እንጂ። እንዴት ነው የሚደሰቱት? በጉጉት የሚጠብቁት የልጃቸው ሰርግ ቀረ ተብሎ? በጣም ነው የሚደሰቱት። ምክንያቱም አንተ ጨዋ ልጃቸው እርጉዟ ሙሽራ ይዘህላቸው ስለምትሄድ። ምን? እኔ እንደዚህ አላደርግም፣ በጭራሽ አላስበውም። አሰብክ አላሰብክ የኔ ጉዳይ አይደለም፣ የራስህ ጉዳይ። ነገ ከነገ ወዲያ ቤቱን ለቅቄልህ እስከሚሄድልህ ድረስ አጠገቤ እንዳትደርስ። አታውቀኝም፣ አላውቅም። ኧረ ተይ ናርዲ ተይ፣ ተረጋግተን ቁጭ ብለን እናውራ። ምንድን ነው የምታወራው? አንተ ጓደኛህን ከኔ የበለጠ ታውቀዋለህ? አንቺስ ጓደኛሽን ከኔ በለጠ ታውቂያታለሽ? ስማ፣ አንተና ተቀባ አብራችሁ አንድ ዶርም ውስጥ ልትሆኑ ትችላላችሁ። ከላይ ከላይ ልታወሩ ትችላላችሁ። አብራችሁም ልትዞሩ ትችላላችሁ። የልቡን ሀዘኑን ደስታውን ግን ከኔ ጋር ነው እንጂ ካንተ ጋር አይደለም የሚያወራው። አንቺና ናርዲም አንድ ዶርም ታድራላችሁ፣ ተራ ወሬም ታወራላችሁ። ደህና ወሬ እውነቷን ሚስጥሯን ለኔ ነው የምታወራኝ፣ ላንቺ አታወራሽ። ስማ፣ መስማት ምችል ከሆነ በደንብ ልንገርህ። ተቀባ በጣም ነው የሚያፈቅራት። እንደዚህ አይነት ነገር አያደርግም። ታማኝ ልጅ ነው። እሺ። ኧረ እባክሽ አያደርግም። ግጥም አድርጎ ነው የሚያደርገው። ልጅቷን ሆዷን ያሳበጠው በጎሚስት አስነፍቷን መሰለሽ እንዴ? አስረግዟት ነው። እርግጠኛ ነኝ እቺ ልጅ ጀርባዋ በደንብ ቢጠና የላካት የሆነ ሰው አካል አለ። ምን አርጊ ብለው ለምን ይልኳታል? ደግሞ ሁልጊዜ የሰይጣን አስተሳሰብ ታስቢያለሽ። ስማ፣ የእንስሳት አስተሳሰብ ከማሰብ ይሻላል። ሁለቱ እንዳይጋቡ የሚፈልግ ሰው ይኖራል። ምን ይታወቃል? ስሚ፣ ከመቀደድሽ በፊት መጀመሪያ አስቢ። ማሰቢያ ቢስ ምቀኛቸው ይልካት፣ ሰዓቱ፣ ቀኑ፣ የሱ ስልክ መዝጋት፣ የሱ አለመኖር እንዴት ሊገጣጠም ይችላል? አጋጣሚ ተገጣጥሞ ሊሆን ይችላል። አጋጣሚ እንዴት ነው 3-4 ነገሮችን ሊያገጣጥም የሚችለው? ሊገጣጠሙ ይችላሉ። ለምን አይገጣጠሙም? ለነገሩ አንቺ ለራስሽ ትክክል ነሽ። ተወልደሽ አይደለም። አስታወስኩሽ። ለካ ሜቴ ገጣጥሞሽ ነው። ግጥም ጣሚ። ምን አልክ አንተ? የቤት እንስሳት ጅራታ። እኔ ማኪነኝ የተገጣጠምኩት? አዎ፣ አንቺን ምን ልትሆኚ ነው? ገጣባ። አንተ ራሱ ምን አባልቶን ነው? ፈሳም። እኔም ፈሳም። አንቺ ጉሳም አሳይሻለሁ። ገደለች። አንቺ እናንተ ና ከፈለገ ማይራባ ሴት ላይ ናት። ምን የምታሳይ ኪሴ ውስጥ ይዤሽ እንዳልዞር። አንተ ምንድን ነው አናታ? እንዳምንሽ ከፈለግሽ በትክክል የምጠይቅሽን ሳትዋሽ መልሽ። አራም በወጣኝ ነው አሻለሁ። እኔ እኮ እዚህ የመጣሁት እናንተን ለማለያየት አይደለም። ገንዘብ ቸግሮኛል። ገንዘብ ይስጠኝና ሄዳለሁ። አለመሄድም ትችያለሽ፣ እዚህ መኖርም ትችያለሽ። እሱ እኔን አይመለከተኝም። የምጠይቅሽን ብቻ ንገሪኝ። እሺ ጠይቂ። አብራችሁ ያደራችሁ ቀን ማታ ላይ ስልኩ ክፍት ነበር ወይስ ዝግ ነበር? አረ ለደቂቃም አልከፈተውም። ሚስቴ ደውላ እንዳትረብሸን ዝም ብለን ፈታ እንበል ብሎ ዘጋው። እሺ ጠዋት ስትነሱ አልከፈተውም? ስንት ሰዓት ተነስቶ ወጣ? አረ በትክክልም አላናገረኝም። እንቅልፍ ጥሎ ስለነበር ድንገት ብድግ አለና ሰዓት ከኔ ስልክ ላይ አይቶ ወይኔ ስራይ ብሎ ተስፈንጥሮ ወጣ።
እሺ እዚህ ከመጣሽ በኋላስ ደብቂልኝ ከሱ አይደለም አብሮኛ አላደረም በይልኝ ብሎሻል ወይስ ከነጭራሽ አላገኘሽ? አረ በስመ አብ አግኝቶ ልመናው ልመና እንዳይመስልሽ። ገንዘብ ሁሉ ልስጥሽ ብሎኝ ነበር። እኔ ግን ሁለት ነፍሶኝ ህሊናዬን አልሸጥም ብዬ እምቢ አልኩት። አመሰግናለሁ። ጨርሻለሁ። መሄድ ትችያለሽ። እሺ ነገ እሱ ሲኖር መጥቼ ገንዘቡን እጠይቀዋለሁ። ደህና ዋይ። እናንተ ፊት ለመጨረሻ ጊዜ ብቻ ጥያቄ ጠይቀዋል። እውነቱን ሳይዋሽ በትክክል ከመለሰ የተፈጠረ ሁሉ እሱ እንዳለው ውሸት ነው። ሰላም አውርደን ሰርጋችንም ይቀጥላል ማለት ነው። ግን ለጠየቁት ጥያቄ የውሸትና የክህደት መልስ ከመለሰ ያደረገው ሁሉ እውነት ነው ማለት ነው። የኔና የሱ ጉዳይ እዚህ ላይ ያበቃ። አሁኑኑ ቤቱን ለቅቄ ይወጣሉ። በዚህ ትስማማለህ? አዎ እስማማለሁ። እውነታው የምናውቀው እኔና ፈጣሪ ብቻ ነው። እሱ ይረዳኛል። በጣም ጥሩ። በደንብ ስሙ። እርጉዟ እዚህ ከመጣች በኋላ ሄዳ አናግራታል ወይስ አላናገርካት? አዎ አይ ብቻ። አይ አላናገርኳትም። ጭራሽ አላገኘኋትም። ሰምታችኋል አይደል? አላገኘኋትም ብሏል። ይሄን ፎቶ ተመልከቱ። እየተማጸናት እንዴ ናርዲ፣ ይህን ፎቶ እንዴት አነሳሽው? ናርዲ አንቺ ነሽ ያነሳሽው? ማን ያነሳው? ማን ያንሳ እንዴት ይነሳ አይመለከተኝ። ፎቶ የተላከልኝ በቴሌግራም ነው። ቁጥርም ስምም የለውም። እሱ አያገባኝም። የከሃዲውን ሰው ክህደት የሚያጋልጥ ፎቶ ስለደረሰኝ ግን በጣም ደስ ብሎኛል። አይታችኋል ከሃዲነቱ። በቃ ልሂድበት። በቃ አይሆንም። አትሄጂም ብያለሁ። አትሄጂም። እሱ ራሱ እንዳመጣው ራሱ ለቆ ይወጣል። አይሆንም። እኔ ለቅቄለት መሄድ አለብኝ። ዞር በልልኝ በቃ። ናርዲ፣ እሱ እኮ ነው ለዚህ ሁሉ ያበቃሽ። አንቺ ምን አድርገሽ ነው የምትሄጂው? አላሳልፍሽም። አይሆንም። እሱ ከእርጉዟ ሚስቱ ጋር ይኑርበት በቃ። አይሆንም። አትሄጂም ብያለሁ። አትሄጂም። እስኪ ቤት እንደምትሄጂ እናያለን። ተወኝ ተኪ። ምን ሆነሃል? ልሂድበት እንዴ? እስኪ ቤት እንደምታልፍ እናያለን። ተወኝ በቃ። አሳልፈኝ ተኪ። እንዴ መሄድ አለብኝ በቃ። አትሄጂም። አሳልፈኝ። መሄድ አለብኝ ተኪ። ለአንቺ እኮ ይሄ አይገባሽም ውዷ። አይ እሷማ መሄድ የለባትም። እኔ እሄዳለሁ። እሷማ እሄዳለሁ እያለች ነው። ተኮላ እየለመናት ነው። አንተ ግን የት መሄድ አስበህ ነው? ቤተሰብ ጋር ለመሄድ ነው? የት እንደሚሄድ ባላቅም መሄዴ ግን ግድ ነው። እኔን የሚያሳዝነኝ እኛን ለመለያየት የተሰራው ሴራ በመሳካቱ ብቻ። እስኪ እንደዚህ ያደርጋል ብለህ የምጠረጥረው ሰው ካለ ለምን አብረን ሆነን ተከታትለን አናጋልጠውም? እኔ እስከማውቀው ድረስ እንደዚህ ያደርግብናል ብዬ የምጠረጥረው ሰው በጭራሽ የለም። ጠላትም የለኝም። ይሄንን ፈጣሪ ብቻ ነው የሚያውቀው። እውነት ይሄን ያደረገው ሰው ግን በጣም በጣም ክፉ ነው። ከሰይጣንም ይበልጣል። ሁሉንም ነገር ከፈጣሪ ያገኙታል። እውነታውን ግን እኔ ልጅቷና ፈጣሪ ብቻ ነን የምናውቀው። አይዞ በቃ አትዘን። በቃ እባክሽ እኔ ይሄንን ቤት ላይ ልውጣ። ልብስ ምናምን አትይዝም? አይ ምንም አልፈልግም። እንኳን ልብሴን መወዳት ሚስቴን ብቻ ትሄድኳል። በጣም አዝናለሁ ጓደኛዬ። እኔ ሰርጌን ለማድመቅ ደስታን ለመካፈል አስቤ ነበር የመጣሁት፣ ግን ያልጠበቅኩት በመሆኑ በጣም ነው ያዘንኩት። ዛሬ ውሸት አሸንፋ አንገት ብታስደፋኝ ጊዜ ይወስዳል እንጂ እውነት አሸንፋ ቀና ታደርገኛለች። እስከዛው ግን ደህና ሁን። ናርዲ ጓደኛዬ፣ ሀዘንሽ ሀዘኔ ነው። በእውነት ልቤ በጣም ነው የተሰበረው። ምንም ነገር ማድረግ አልቻልኩም፣ ግን ሁሌም ከጎንሽ ነኝ።
ያው እንግዲህ ዛሬ የመጣሁት ከናርዲ ጋር ተነጋግረን ጨርሰናል። እናንተ ፊት ልንፈጽም ነው። ምን ልፈጽሙ? እርቅ ልንፈጽም ነው በላይ። እኔም እርቅ ልትፈጽሙ ይመስለኛል ነው አይደል? በጣም አዝናለሁ። ለእርቅ እንኳን አይደለም ለፍቺ ነው። ምን ፍቺ? በቃ ልትፋቱ ወሰናችሁ? አዎ ተነጋግረን እኔም ጥፋቴን በማመኔ ደስ ብሏታል። ፍቺ ወስነናል። ምን ጓደኛዬ፣ እኔ አያደርግም ብዬ ሽንጤን ገትሬ እከራከርላለሁ፣ አንተ ከኔ ትደብቃለህ? እኔስ ጓደኛዬን አያደርግም ብዬ እየጨቀጨኳት በጣም ታዛዝናለህ። በጣም ይቅርታ አድርጉልኝ። ከልጅቷ ጋር መተኛቴን የደበቅኳችሁ ሚስቴን ላለማጣት ነበር። በአንዲት ምሽት ስህተት ለአመታት የገነባሁት ትዳሬ ፍቅሬም ፈረሰ። ቅጣት ይገባኛል። እናንተ ፊትም ይቅርታ ጠይቂያት በሰላም እንድንለያይ ነው የመጣሁት። እኔ ልግባ፣ እናንተ ይዛችኋት። የት ነች? እዚህ ፊት ለፊት ሱቅ ነች። በቃ ግባ አንተ፣ እኛ ይዘናት እንመጣለን። እሺ። የለችም እኮ ሱቅ ጋር ሆኜ ስደውልላትም አታነሳም። እሺ ኑ ቁጭ በሉ፣ የማወራችሁ ነገር አለ። ያው እንግዲህ በመጀመሪያ እኔና ናርዶስ እናንተን ለሚዜነት ስንጠራችሁ ተነጋግረን የሆነ እቅድ አቅደን ነበር። ማለት የምን እቅድ? ምን መሰላችሁ? መጀመሪያ ስንጠራችሁ ያቅድ ነው ከፕላናችን በፊት ስለ ሁለቱ ማወቅ አለብን። እኔ ተኮላን በደንብ ጠይቄ አጣርቻለሁ። ፍቅረኛም የለውም፣ አላገባም። ማኪ እስካሁን አላገባችም፣ ፍቅረኛም አልያዘችም። በትክክል ነግራኛለች። በጣም ጥሩ። ፕላናችን የሚሆነው ሁለት በጣም የሚጠላሉ ሰዎችን በሚዜነት ሰበብ ጠርተን ፍቅረኛሞች ማድረግ ነው ማለት ነው። ቢሳካልና ሁለቱ ቢፋቀሩ በጣም ደስ ይለኛል። ፈጣሪ ይርዳን። ይረዳናል፣ አታስቢ፣ ይሳካል። ሰርግ ያላችሁት የውሸት ነበር ማለት ነው? የውሸት አይደለም፣ የእውነት ነበር። በሰርጉ ሰበብ እናንተ ማፋቀር ነበር እቅዳችን፣ ግን አልተሳካም። እሳትና ጭድ ለማስማማት መሞከራችሁ በራሱ ትልቅ ስህተት ነው። እኔና አንቺ ልንፋቀር መቼም እንዳታስቢ። ሰይጣንና ጻድቃን እንዴት ብሎ ይስማማሉ? እንግዲህ ነገሩ የተገላቢጦሽ ሆነ። እኛ እናንተን ለማስታረቅ ስንለፋ እናንተ ደግሞ እኛን ለመለየት ስትለፉ ስትደክሙ ነበር። ምን ለማለት ፈልጋችሁ ነው? አልገባንም። እኛም በሰዓቱ አልገባንም ነበር። አዎ ከረፈደ ነበር የገባን። እንዴት ገባችሁ ልትሉ ትችላላችሁ። እሱን ልንገራችሁ። እባካችሁ ምን ፈለግ? ምንድን ነው? እባክህ ወንድም አንድ ነገር ብቻ አላስቸግር። እቺ ሴት ምን ነች? እባክህ ንገረኝ። ምን ማለት ነው? ባለቤቴ ነቻ። ተመስገን ፈጣሪ። አብራችሁ ነው የምትኖሩት ማለት ነው እንዴ? ሰውዬ፣ አዎ አብረን ነው የምንኖረው። ፊልድ ወጥቼ እየመጣሁ ነው። ወንድሜ ሚስት ትዳሬን በትነዋለች። አንድ ነገር ብቻ አላስቸግር። እባክህ ትዳሬን አስመልስልኝ። ማን እንደላካት ብቻ ጠይቅልኝ። ማርቲ፣ ይሄ ሰውዬ ምን እያለ ነው? የምሰማው ነገር እውነት ነው? ይቅር በለኝ፣ በገንዘብ አታለውኝ ነው። እነማን ናቸው? ምንድን ነው ያደረግሽው? ከተኮላ ጋር በፊት ክፍለ ሀገር እያለው
አንድ ሰፈር ነበረ። ድንገት ስልክ ደውሎ ፈልግሻለሁ አለኝ። ከዛ ሰፈር ድረስ ማኪ ከምትባል ልጅ ጋር መጥተው አዋሩኝ። ይኸውልሽ የጠየቅሽንን ገንዘብ በሙሉ እንከፍልሻለን። ስራው ምን መሰለሽ? እርግዝናሽን ተጠቅመሽ ባልና ሚስቶችን ታለያይልናለሽ። ምን? አረ በጣም ከባድ ነው። አይከብድም። እኛ የምንነግርሽን ኢንፎርሜሽን መናገር ብቻ ነው። ከሱ ጋር እንዳደርሽና እሱ እንዳስረገዘሽ ሳትፈሪ መናገር ነው። ቀኑን፣ ሰዓቱን፣ ወሩን እንነግርሻለን። ከአንቺ የሚጠበቀው ሳትሳሳች መናገር ብቻ ነው። ግን በጣም ይጨንቃል። ከባድ ይመስለኛል። ቀላል ነው። እኛ የምንሰጥሽን ኢንፎርሜሽን ሄዶ መናገር ብቻ ነው። ቅድሚያ ግማሹን ብር እንከፍልሻለን። እነሱ መለያየታቸውን መጣላታቸውን እርግጠኛ ከሆኑ በኋላ ደግሞ ሙሉውን እንከፍልሻለን። እሺ፣ በቅድሚያ ዋጋውን እንነጋገርና ከተስማማን እሰራዋለሁ። ምን አይነት ቅሌት ነው? ልትለያያችሁ የፈለጋችሁት ለምንድን ነው እንኳ ብለሽ ጠይቀሻቸዋል? ጠይቄያቸው ነበር እኮ። እሺ ታዲያ ምን አሉሽ? ተኮላ ከግቢ ጀምሮ ናርዶስን ማፈቅራት ጓደኛዬ ናት። አይኔ እያየ ጓደኛዬ ሚዜ አድርጎ ሲያገባት አላይም አለ። ማኪም ተቀባ ነው አፈቅረዋለሁ፣ ውስጤ እያረረ ቆሜ ሚዜ መሆን አልችልም አለችኝ እና መለየት አለባቸው ብሎ አሳመኑ። በጣም ነው ያዘንኩብሽ ማርቲ። አሁን ሄደሽ አስታርቀሻቸው ይቅርታ ጠይቀሽ ካልመጣሽ ቤት አልገባም። ሰምተሽኛል? በጣም አዝነንባችኋል። በጣም ተኮላ፣ እንደ ጓደኛ ያስቤ ሳይሆን እንደ ወንድሜ ያስቤ ነበር የጠራውክ። ለካ ጠላቴ ሆነ ተገኘ። ማኪ ምን ብበድልሽ ነው ይሄ ሁሉ ክፋት በእኔ ላይ? እንደ እህቴ በንጹህ ልብ ስላየውሽ አዝኜብሻለሁ። እንኳንም አወቅኩሽ። አሁን ቀስ ብላችሁ ቤታችንን ለቃችሁ ልንወጡ። እኔ የምልህ ግን ይሄ ነገር ካልተሳካልን ለምን እናንተ አንጋባ? እኔ ከጋማ ከፍት ጋር አልጋባም። እኔም ልፈትንክ ነው ድመት ውሻ ሲምቢሮ